ግን ከአመት በላይ ከሆነ ሰውየው ነዋሪ ነው የሚሆነው፣ ቱሪስት ሊሆን አይችልም። አሁን ያለንበት ጉለሌ እጽዋት ማዕከል ነው። ጉለሌ እጽዋት ማዕከል በኢትዮጵያ አቆጣጠር 2002 ላይ ነው የተቋቋመው። የዛሬ 16 አመት አሁን 16 አመት አልፎታል። ጥቅምት ላይ ጉለሌ እጽዋት ማዕከል የተለያዩ ስራዎችን እየሰራ ያለ የምርምር ተቋም ነው። እጽዋት ላይ የጥናትና ምርምር ስራዎች ይሰራሉ። እጽዋት የመጠበቅ ስራ፣ የመንከባከብ፣ የመሰብሰብ ስራ ይሰራል። የሆርቲካልቸር ወይም ደግሞ የመሬት አቀማመጡን ጠቀም የማስዋብ ስራ፣ ባዮዳይቨርሲቲ ኤዱኬሽን ወይም ደግሞ የብዝሃ ህይወት ትምህርት አንዱ አገልግሎታችን ነው። ከኬጂ ጀምሮ እስከ ዩኒቨርሲቲ ሌቨል ያሉ ተማሪዎች የተግባር ተኮር ትምህርት አገልግሎት ያገኛሉ። እጽዋት ማዕከል ላይ ሌላኛው የላንድስኬፕ ራሱ ከ2445 እስከ 2980 ድረስ ቫሪ ያደርጋል አልቲቱዱ። በጣም ከፍታ ቦታም አለ፣ ዝቅ ያለ ቦታም አለ። እንደ አዲስ አበባ በጥቅሉ የኛ ማዕከል ከፍ ያለ ቦታ ነው ያለው። ምድምና አካቦራ የሚባሉ ቦታዎች በጣም ከፍ ያሉ ቦታዎች ናቸው። 2980 ማለት ኦልሞስት 3000 ማለት ነው። ሶ እዛ ከፍ ያለ ቦታ ላይ ቅዝቃዜ አለ። በጣም ወደ ባክቱ ኢቮሉሽን የተመለሱ የነባር የእጽዋት ዝርያዎች እዛ እናገኛለን። ንጹህ አየር እናገኛለን። በተጨማሪ ደግሞ የሲቲ ቪው እና የጋርደን ካኖፒ ቪው ያለበት ቦታ ነው። ሶ እነዚህ ተፈጥሮ ይዘቶች ለኢኮቱሪዝም ምቹ ሁኔታዎች ናቸው፣ ምቹ ሀብቶች ናቸው። ኢኮቱሪዝም በኢትሰልፍ የቱሪዝም ፓርት ነው። በፈረንጆች አቆጣጠር በ1970 አካባቢ ኢመርጅ ያደረገ ሳይንስ ነው ኢኮቱሪዝም የምንለው። ምንድነው? የተፈጥሮ አካባቢ ሰው እየወደደ መጣ። የሆነ ፕሮቶኮል ስላልወጣለት ተፈጥሮ እየተበከለ ሰዎች ተመልሶ የሚያዩት ነገር ጠፋ። ተፈጥሮን ከቁጥር በላይ ሰው ሲጎበኘውና ሲጠቀመው ተመልሶ የሚጎበኝ ነገር እያነሰ ሲመጣ ኢኮቱሪዝም የሚባል ወይም ደግሞ ሰስቴኔብል ቱሪዝም የሚባል ኮንሰፕት በፈረንጆቹ 70ዎቹ አካባቢ ተነሳ። በጣም ውጤታማ መሆኑ ታየ። ምንድነው ውጤታማ ያደረገው? ኢኮ ፍሬንድሊ የሆኑ አክቲቪቲዎች ይደረጋሉ። ሪስትሪክሽኖች አሉ። ሰው እንደፈለገ ማድረግ የለበትም። ተፈጥሮውን በመጠበቅ በማድነቅ መዝናናት እንዲችል እድል የሚሰጥ ህጎች መውጣት ሲጀምሩ ተፈጥሮ ደግሞ ዘላቂነቱ እየተጠበቀ መጣ። ሰው በተደጋጋሚ መጥቶ ያን ቦታ መጎብኘት እንዲችል እድሉን ፈጠረ ማለት ነው ኢኮቱሪዝም። አንድ ሰው ቱሪስት ለመባል ካለበት ስፍራ ወደ ሌላ አካባቢ ሄዶ ከ24 ሰዓት በላይና ከአንድ አመት በታች ባለ ጊዜ ከቆየ ቱሪስት ይባላል። ከ24 ሰዓት በታች ከሆነ ኤክስካርሽኒስት ይባላል። ሶ ሎካል ቱሪዝም የምንለው ወይም ኤክስካርሽን ቱሪዝም በብዛት እኛ ግቢ ይደረጋል። ምክንያቱም የከተማው ህዝብ መጥቶ ሃይክ አርጎ ካምፕ አርጎ ቤተሰብ ፕሮግራሞችን አርጎ ሊወጣ ይችላል። ሶ ቱሪስት ነው። በቱሪዝም ካታጎሪ ኤክስካርሽኒስት እንላለን ወይም ደግሞ ከ24 ሰዓት ባነሰ ጊዜ ውስጥ የሚደረግ የቱሪዝም አክቲቪቲ ነው። ከዛ በላይ ከሆነ ግን ፉል ቱሪስት ይባላል። ከዚህ ሄዶ አድሮ ውሎ ምናምን የሚመጣ ከሆነ ግን ከአመት በላይ ከሆነ ሰውየው ነዋሪ ነው የሚሆነው፣ ቱሪስት ሊሆን አይችልም። ሳይንሱ እንደዛ ነው። ከዚህ አንፃር ጉለሌ እጽዋት ማዕከል ከ1300 በላይ የእጽዋት ዝርያዎች ተሰብስበዋል። እነዚህ እጽዋቶች ሲሰበሰቡ እጽዋቶቹ መሰረት አድርገው የተጠበቁ ደግሞ አዋፋት አሉ፣ እንስሳት አሉ። ከዚህ አንፃር 81 በላይ የአዋፍ ዝርያዎች ማዕከላችን ላይ ይገኛሉ። 11 ደግሞ አጥቢ እንስሶች ይገኛሉ። እነዚህ አጥቢ እንስሶች ከሌላ ቦታ ሰብስበን አስገብተናቸው ሳይሆን ማዕከሉ የተጠበቀ በመሆኑ እኛው ማዕከል ውስጥ ተጠብቆ የተገኙ ናቸው። ከዚህ ቀደም ከማዕከሉም በፊት የነበሩ ግን አሁን አካባቢው በደንብ ሲጠበቅ በደንብ እየተባዙና ከሌላም ቦታ በራሳቸው በተፈጥሮ ሂደት እየገቡ የመጡ እንስሳትም አዋፋትም ናቸውና ከነዚህ ውስጥ ምኒልክ ድኩላ ብርቅዬ ነው። ኢትዮጵያ ውስጥ ብቻ የሚገኝ ነው። ሌላ ዓለም ላይ ሄደን አናገኝም። ከአዋፋት ደግሞ 9 ብርቅዬ ናቸው።
ይሄ ትልቅ ፖቴንሻል ነው። አንዳንድ ጥናቶች የሚያሳዩት አዲስ አበባ ውስጥ ከ126 በላይ የወፍ ዝርያዎች አሉ ተብሎ ነው የሚታሰበው። ከነዚህ ውስጥ 81ዱ እኛ ጋር አሉ ማለት በጣም አብዛኛው ቁጥር እኛ ጋር ነው ማለት ይቻላልና ይሄ ለኢኮቱሪዝም ያለው ፖቴንሻል በጣም ከፍተኛ ነው። ከእጽዋቶች ደግሞ 67ቱ ብርቅዬ ናቸው። የትም ሀገር ውስጥ ሄደን አናገኛቸው። ኢትዮጵያ ውስጥ ብቻ የሚገኙ የእጽዋት ዝርያዎች ናቸው። ሌላኛው 32ቱ ደግሞ ሜዲሲናል ናቸው። የመድኃኒትነት ኃይላቸው በጣም ከፍ ያለ የእጽዋት ዝርያዎች ናቸው። እነዚህም ከሜዲሲናል ቫሉ በተጨማሪ ኢኮቱሪዝም ቫሉ ያላቸው ናቸውና እነዚህ በጥቅሉ የኢኮቱሪዝም ሀብቶች ናቸው።